ሴት ናት መርጥባት ሆነስ እና ለምን መጣሽ ተጣልተን የለም ምን ማራጫ ለካ ተጣልተናል ለማንኛውም ምን አይነት ማረባ ሰው ነኝ ረሳሁት እኮ አትበላ ያቀረብከውን እኮ ምንም አልነካሁም በቃኝ የሆነ የሚሄድበት ቦታ አለ ደህና ዋይ እሺ ወንድሜ ደህና ዋል ወንድሜ ቤዝን ለማግባት ተስማማ ቆይ ግን እንዴት ይሄን ነገርማ ቤዝ ማወቅ አለባት ሄሎ ደህና ነኝ ኧረ አልተንተባተብኩም መቼ መጣ ኧረ በጣም ደስ ይላል እሺ እሺ እደውልልሃለሁ ኧረ በጣም ደስ ይላል እንገናኛለን እሺ ኬዚ እንዴት አደርሽ እንዴት ነው ልጅሽ ህመሙ እየቀነሰልሽ ነው አረ እንደዚህ ነገር ተጀመረ አሽሙር መሆኑ ነው ይልቅ ዛሬ አንዴ ምስራች ይዤልሽ መጥቻለሁ ምንድነው ንገሪ መስፍኔ አንቺና ናታ እንድትጋቡ ፕሮግራም እንዳዘጋጅለት ጠይቀኝ የእናንተ ጋብቻ መፍጠን ካንቺ ይልቅ ለኔ ይጠቅመኛል እውነት በጣም ደስ ያለኝ ይሄንማ ጽ ማወቅ አለባት እንዴ ጽጋ ታረጋችሁ መጣላታችን ራሱ ረስቻለሁ እኮ እኔማ ልብሴን ቀይሬ ደውዬላት አገኛታለሁ ብዬ ነበር አይ ጥሩ ሀሳብ ነው ስታገኛት ይቅርታ ጠይቂያት ጓደኝነታችሁን ማደስ አለባችሁ ምንም ቢሆን ደግሞ የናታን እህት ናት እሱን አትርሺ የናታን እህት ባትሆን ራሱ እኮ እኔ በጣም ነው የምወዳት ብቻ እንደፈለግሽ ግን እርቅ መፍጠር አለባችሁ እሺ ገነት እንዴት አደርሽ እንዴት አደርክ አቶ መስፍን ደህና ነኝ ዛሬ ከቤተሰብ ጋር ሰብሰብ ብዬ እራት መብላት ፈልጋለሁ አዘጋጅልኝ እሺ አዘጋጃለሁ ደህና ዋይ አሜን ደህና ዋል
እንዴ እፉዬ፣ ዛሬ ደግሞ እንዴት ነው ያማረብሽ? አምሮብኛል በጣም እንጂ ልዕልት መስልሽ የለ እንዴ? ግን ምን ተገኝቶ ነው ዛሬ እንደዚህ ተዋብሽው? ዛሬም ብቻ መኖር የሚል መርህ እየተከተልኩ ነው። እናም ዛሬን ውብ ለማድረግ ራሴን ውብ ከማድረግ ጀምራለሁ። እንደዛ በማሰብሽ ደስ ብሎኛል። ግን ደግሞ ከጀርባ አንድ የደበቅሽኝ ነገር ያለ ይመስለኛል። የደበቅሽኝ ነገር አለ እንዴ? አላሽም። አንድ ልነግርሽ የማልችለው ነገር አለ። ግን ደግሞ ብነግርሽ አብደሻል እንዴ ስለምትይ ልነግርሽ አልችልም። የኔ ልጅ፣ እኔ የምፈልገው አንቺ ደስተኛ እንድትሆኝ ነው። አንቺ አዝነሽ ማየት አልፈልግም። በራስሽ ደግሞ ደስተኛ ሆናለሁ ካልሽ ደስተኛ ሁኚ። በአንቺ ደስታ ደግሞ እኔ ደስ ይለኛል። ብቻ ግን ለዛሬ ደስታ ብለሽ የነገ ህይወትሽ እንዳታበላሽ። አንድ ጸሐፊ ምን እንዳለ ልንገርሽ። ካለፈ ህይወት ተማር፣ ዛሬ ላይ እንደሚገባ እንደ ዛሬ ኖር። ዛሬ ላይ የኖርከው ለነገ መንገድህ ነውና አቅድ። ከትናንት ስንማር ዛሬ ላይ እንደሚገባን እንደ ዛሬ ስንኖር፣ ነገ ላይ ደግሞ አላማ ይዘን ስናቅድ ብዙ መልካም ነገሮች ወደ ህይወታችን ይመጣሉ ብሏል። እና እፉዬ፣ አንቺም ዛሬ ላይ ለነገሽ በደንብ አብጂ፣ በደንብ ስሪ። አንዳንዴ ነገ የምትይው ቀን ላይኖር ይችላል። ዛሬሽን ለነገ ብለሽ ከተውሽው ነገሽ እየራቀሽ ይሄዳል። ዛሬሽን በጣም ስትወጁ ደግሞ ምን አለ ይሄ ቀን ባላለፈ ብለሽ ታስቢያለሽ። እኔ በበኩሌ ነገ የሚባል ቀን ባይኖርና ዛሬን ከምወዳቸው ሰዎች ጎን ብቆም ደስ ይለኛል። አይ ልጄ፣ እንደዛ ቢሆንማ ሁሉም ሰው ደስታው ላይ ሲደርስ ያችን ቀን ያቆማትና እድሜ ልኩን ደስተኛ ሆኖ ይኖር ነበር። ሐዘን፣ ጥላቻ፣ መለያየት የሚባል ነገር ደግሞ አይኖርም ነበር። መዋደድ ካለ መለያየት ባይኖር ምን ያህል ደስ ይል ነበር። አይዞሽ፣ አንቺም ከታገሽ ፈጣሪ የእድሜ ልክ የራስሽ የሆነ ፍቅር ይሰጥሻል። ተስፋ አደርጋለሁ። እንዴት መጣሽ? ደግሞ በሩማ ከፈተልሽ? ሲጀመር የውጭ በር ክፍት ነበር። እና ለምን መጣሽ? ተጣልተን የለ እንዴ? ለካ ተጣልተናል። ምን አይነት ማረባ ሰው ነኝ፣ ረሳሁት እኮ። ኧረ ይህ ሁሉ ግብዣ ጓደኛሽን ለማግባት ስለተስማማው ደስታሽን ለማክበር ነው። እንዴ ወንድሜ፣ ቤዛን ለማግባት ተስማማህ እንዴ? ምን አማራጭ አለኝ? እኔ እንደሆነ ሲፈጥረኝም አማራጭ እንዳይኖረኝ ሆኜ ነው የተፈጠርኩት። አትሳሳት ወንድሜ፣ የመረጥከው ትክክለኛ ምርጫ ነው። ቤዝ ላንተ የምትገባ ምርጥ ሴት ናት። ምርጥ ባትሆንስ ምን አማራጭ አለኝ? ለማንኛውም ቆንጆ ቁርስ ነበር። እንዴ አትበላም? ያቀረብከውን እኮ ምንም አልነካኸውም። በቃኝ፣ የሆነ የምሄድበት ቦታ አለ። ደህና ዋይ። እሺ ወንድሜ፣ ደህና ዋል።
ወንድሜ ቤዝን ለማግባት ተስማማ? ቆይ ግን እንዴት? ይህን ነገርማ ቤዝ ማወቅ አለባት። ሄሎ ደህና ነኝ። ኧረ አልተንተባተብኩም። መቼ መጣ? ኧረ በጣም ደስ ይላል። እሺ እሺ እደውልልሃለሁ። ኧረ በጣም ደስ ይላል። እንገናኛለን። እሺ ፊዚ እንዴት አደርሽ? እንዴት አደርሽ? እንዴት ነው እጅሽ? ህመሙ እየቀነሰልሽ ነው? አረ እንደዚህ ነገር ተጀመረ አሽሙር መሆኑ ነው። ይልቅ ዛሬ አንድ የምስራች ይዤልሽ መጥቻለሁ። ምንድነው ንገሪኝ። መስፍኔ አንቺና ናታ እንድትጋቡ ፕሮግራም እንዳዘጋጅለት ጠይቀኝ። የእናንተ ጋብቻ መፍጠን ካንቺ ይልቅ ለኔ ይጠቅመኛል። እውነት በጣም ደስ ያለኝ። ይሄንማ ጽ ማወቅ አለባት እንዴ? ጽጋ ታረጋችሁ? መጣላታችን ራሱ ረስቼዋለሁ እኮ። እኔማ ልብሴን ቀያይሬ ደውዬላት አገኛታለሁ ብዬ ነበር። አይ ጥሩ ሀሳብ ነው። ስታገኛት ይቅርታ ጠይቂያት። ጓደኝነታችሁን ማደስ አለባችሁ። ምንም ቢሆን ደግሞ የናታን እህት ናት። እሱን አትርሺ። የናታን እህት ባትሆን እራሱ እኮ እኔ በጣም ነው የምወዳት። ብቻ እንደፈለግሽ፣ ግን እርቅ መፍጠር አለባችሁ። እሺ ገነት እንዴት አደርሽ? እንዴት አደርክ አቶ መስፍን? ደህና ነኝ። ዛሬ ከቤተሰብ ጋር ሰብሰብ ብዬ እራት መብላት እፈልጋለሁ። አዘጋጅልን። እሺ አዘጋጃለሁ። ደህና ዋይ። አሜን ደህና ዋል። እንዴ እፊ ዛሬ ደግሞ እንዴት ነው ያማረብሽ? አምሮብኛል በጣም እንጂ ልዕልት መስልሽ የለ እንዴ? ግን ምን ተገኝቶ ነው ዛሬ እንደዚህ ተዋብሽው? ዛሬም ብቻ መኖር የሚል መርህ እየተከተልኩ ነው። እናም ዛሬን ውብ ለማድረግ ራሴን ውብ ከማድረግ ጀምራለሁ። እንደዛ በማሰብሽ ደስ ብሎኛል። ግን ደግሞ
ከጀርባ አንድ የደበቅሽኝ ነገር ያለ ይመስለኛል። የደበቅሽኝ ነገር አለ እንዴ? አልዋሽም። አንድ ልነግርሽ የማልችለው ነገር አለ። ግን ደግሞ ብነግርሽ አብደሻል እንዴ ስለምትይ ልነግርሽ አልችልም። የኔ ልጅ እኔ የምፈልገው አንቺ ደስተኛ እንድትሆኝ ነው። አንቺ አዝነሽ ማየት አልፈልግም። በራስሽ ደግሞ ደስተኛ ሆናለሁ ካልሽ ደስተኛ ሁኚ። በአንቺ ደስታ ደግሞ እኔ ደስ ይለኛል። ብቻ ግን ለዛሬ ደስታ ብለሽ የነገ ህይወትሽ እንዳታበላሽ። አንድ ጸሐፊ ምን እንዳለ ልንገርሽ። ካለፈ ህይወት ተማር፣ ዛሬ ላይ እንደሚገባ እንደ ዛሬ ኖር። ዛሬ ላይ የኖርከው ለነገ መንገድህ ነውና አቅድ። ከትናንት ስንማር ዛሬ ላይ እንደሚገባን እንደ ዛሬ ስንኖር ነገ ላይ ደግሞ አላማ ይዘን ስናቅድ ብዙ መልካም ነገሮች ወደ ህይወታችን ይመጣሉ ብሏል። እና ይፉዬ አንቺም ዛሬ ላይ ለነገሽ በደንብ አብጂ፣ በደንብ ስሪ። አንዳንዴ ነገ የምትዩ ቀን ላይኖር ይችላል። ዛሬሽን ለነገ ብለሽ ከተውሽው ነገሽ እየራቀሽ ይሄዳል። ዛሬሽን በጣም ስትወጁ ደግሞ ምን አለ ይሄ ቀን ባላለፈ ብለሽ ታስቢያለሽ። እኔ በበኩሌ ነገ የሚባል ቀን ባይኖርና ዛሬን ከምወዳቸው ሰዎች ጎን ብቆም ደስ ይለኛል። አይ ልጄ፣ እንደዛ ቢሆንማ ሁሉም ሰው ደስታው ላይ ሲደርስ ያችን ቀን ያቆማትና እድሜ ልኩን ደስተኛ ሆኖ ይኖር ነበር። ሐዘን፣ ጥላቻ፣ መለያየት የሚባል ነገር ደግሞ አይኖርም ነበር። መዋደድ ካለ መለያየት ባይኖር ምን ያህል ደስ ይል ነበር። አይዞሽ፣ አንቺም ከታገሽ ፈጣሪ የእድሜ ልክ የራስሽ የሆነ ፍቅር ይሰጥሻል። ተስፋ አደርጋለሁ። እንዴት መጣሽ? ደግሞ በሩን ማን ከፈተልሽ? ሲጀመር የውጭ በር ክፍት ነበር። እና ለምን መጣሽ? ተጣልተን የለ እንዴ? ለካ ተጣልተናል። ምን አይነት ማረባ ሰው ነኝ፣ ረሳሁት እኮ። ኧረ ይህ ሁሉ ግብዣ ጓደኛሽን ለማግባት ስለተስማማው ደስታሽን ለማክበር ነው። እንዴ ወንድሜ፣ ቤዛን ለማግባት ተስማማህ እንዴ? ምን አማራጭ አለኝ? እኔ እንደሆነ ሲፈጥረኝም አማራጭ እንዳይኖረኝ ሆኜ ነው የተፈጠርኩት። አትሳሳት ወንድሜ፣ የመረጥከው ትክክለኛ ምርጫ ነው። ቤዝ ላንተ የምትገባ ምርጥ ሴት ናት። ምርጥ ባትሆንስ ምን አማራጭ አለኝ? ለማንኛውም ቆንጆ ቁርስ ነበር። እንዴ አትበላም? ያቀረብከውን እኮ ምንም አልነካኸውም። በቃኝ፣ የሆነ የሚሄድበት ቦታ አለ። ደህና ዋይ። እሺ ወንድሜ፣ ደህና ዋል። ወንድሜ ቤዝን ለማግባት ተስማማ? ቆይ ግን እንዴት? ይህን ነገርማ ቤዝ ማወቅ አለባት።
ሄሎ፣ ደህና ነኝ። ኧረ አልተንተባተብኩም። መቼ መጣ?